ሰላም ውድ ቤተሰቦቻችን እንደምሰንብታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል ዓለም ሰገድ አበበ ነኝ የዛሬ ፕሮግራሜ እንግዳ ዶክተር አበራ ደሬሳ ናቸው ከሳቸው ጋር ቆይታ እናደርጋለን ሲኒየር ሳይንቲስት እና በግብርና ምርምር ውስጥ ብዙ አመራርነትን የሰጡ በተጨማሪም ደግሞ በብዙ ምርምር ላይ የተሳተፉ የመልካሳ ግብርና ምርምርን የመሩ ያስተዳድሩ የነበረ በተጨማሪም ልዩ ልዩ ቦታዎች ላይ በምርምርነት የሰሩ በተጨማሪም የኢትዮጵያ ግብርና ምርምርን የመሩ እንዲሁም ደግሞ በሚኒስቴር ዲኤታነት ድረስ ለኢትዮጵያ ያገለገሉ ከ50 ዓመታት በላይ በዚሁ ዘርፍ ላይ የቆዩ ታላቅ ተመራማሪ ናቸው ዛሬ እንግዳ ያድርጋቸዋለሁ የምናወራበት ርዕሰ ጉዳያችንም ደግሞ የግብርና ምርምሮችን መምራት በሚለው ሐሳብ ላይ እንግዳ ያድርጋቸዋለሁ ውድ ጊዜያቸውን ሰጥተው ዛሬ ስቱዲዮ ተገኝተዋል እንኳን ደህና መጡ አመሰግናለሁ በጣም ደስ ብሎኛል ስላገኘሁት እሺ ደስ ብሎኛል በጣም ደስ ይለን ውድ ቤተሰቦቻችንን ማክብረው እኛንም ማክብረው ዛሬ ስቱዲዮ ስለተገኙልን በጣም ደስ ይለኛል በዚህ በእንግዲህ ኢትዮጵያን ባገለገሉት በግብርና ላይ ባገለገሉትም እንግዲህ በትምህርት ካገኙት የፒኤችዲ በተጨማሪ የሃሮማያ ዩኒቨርሲቲ የክብር ዶክተሬት ሸልሞታል ልክ ነኝ አይም እንግዲህ 50 ዓመታት የምርምር ቆይታዎትን ቴንኪው ማለት ያስፈልጋልና እናመሰግናለን እንግዲህ እንደ ኢትዮጵያ በጣም እናመሰግኖታለን እስቲ የ50 ዓመት ይሄን የምርምሩን ልናነሳው የፈለግነውን ሐሳብ ከማውራታችን በፊት እንደው ትንሽ ስለርሶ የተወሰነ ነገር ይበሉኝና ወደ ውይይታችን እንገባለን ወደ ዋናው ጉዳይ እሺ አመሰግናለሁ ስለጋበዛችሁኝ እኔም ደስ ብሎኛል ያለኝን ልምድ ለማካፈል እድል ስላገኘሁ በጣም ደስ ብሎኛል እንግዲህ እኔ አበራ ደሬሳ እባላለሁ ተወልጄ ያደግኩትም ገጠር ማህበረሰብ ውስጥ ነው አባቴም ገበሬ ነበረ እኔም ከሱ ጋር በልጅነቴ ግብርና ላይ በማገዝ ከዛ ደግሞ ወደ ትምህርት ቤት ሄጄ ከአንደኛ ደረጃ እስከ ሁለተኛ ደረጃ ከዛም ኮሌጅ ገብቼ ጨርሼ ጊምቢ አካባቢ ነው የተማረው የተወለድኩት ያው ለድሮ ወለጋ ክፍለ ሀገር ምዕራብ ጊምቢ ወይም ደግሞ ምዕራብ ወለጋ የሚባል ቦጮ ቆርሳ የሚባል ወረዳ ላይ ነው ከዛ ተምሬ ኤሌመንተሪ ስኩል ቦጅ መጂ ደግሞ ሁለተኛ ደረጃ ትምህርት ቤት ከዛ ጊምቢ ደግሞ አጠቃላይ ኮምፕሬሄንሲቭ ጨርሼ ወደ እርሻ ኮሌጅ ገባው እርሻ ኮሌጅም 2 ዓመት ተምሬ ከዛ በዛን ጊዜ የኢትዮጵያ ግብርና ምርምር ውስጥ ተቀጥሬ ነጆ ምርምር ጣቢያ ኃላፊ ሆኜ ከትምህርት እንደወጣው ለ4 ዓመት አገለግዬ ወደ ባኮ እርሻ ምርምር ተዛውሬ 1 ዓመት ከሰራ በኋላ የትምህርት ዕድል አግኝቼ ወደ ሶቪየት ህብረት አገር ሄጄ ወደ ኡዝቤኪስታን የሚባል የአግሪካልቸር አካዳሚ ቢኤስሲ እና የማስተር ዲግሪን ሰርቼ ተመርሼ ወደ ኢትዮጵያ ግብርና ምርምር መጥቼ እንደገና ምርምሬ ለ5 ዓመት ከሰራ በኋላ ለፒኤችዲ ዕድል አግኝቼ እዛው ተመልሼ ፒኤችዲን ጨርሼ መጥቼ ምርምር ስራዬን ቀጠልኩ ማለት ነው ከዛ ጊዜ ጀምሮ ጡረታ እስክወጣ ድረስ በምርምር ዓለም ውስጥ ቆይቼ ለ5 ዓመት ግን ግብርና ሚኒስቴር ዴኤታ ሆኜ አገልግያለሁ በጣም ደስ ይላል ያው እንግዲህ በሚወዱት ሙያ ላይ ስለነበሩ ወደዛም አላሉ ከግብርና ውጪ ልክ ነው የት መስራት አልሰራው ግብርና ምርምር ውስጥ እስከ መጨረሻ ግብርና ውስጥ ነበሩ ከግብርና በዛ ወጣ እሺ እንደው የግብርና ምርምር ስራን እንዴት ይገልጹታል እንደው እርሶ ይታ ጥሩ ጥያቄ ነው እንግዲህ ግብርና ምርምር በጣም ወሳኝ አስፈላጊ የሆነ የሥራ መስክ ነው ለምንድን ነው እንደዚህ የሚለው የኢትዮጵያ ኢኮኖሚ መሰረቱ ግብርና ነው ይሄንን በብዙ ፋክተሮች ማስቀመጥ እንችላለን እስካሁን ባለ ሁኔታ የኢትዮጵያ ኢኮኖሚ መሰረት ነው የምንልበት አንዱ ከውጭ ሀገር የምናስገኘው ፎሬን ካረንሲ ከ77 ከመቶ የመጣው ከግብርና ነው አሁን በቅርብ ጊዜም ካትናትና ሲገለጽ ነበር
የአጠቃላይ የአገሪቷ ጂዲፒ ግሮት ዶሜስቲክ ፕሮዳክት አጠቃላይ የአገሪቷ ምርት ግምት 33% ከግብርና ነው የሚመጣው። የስራ ዕድል ፈጠራ በአገራችን ካየን እስከ 77% ከግብርና ነው የሚመጣው። እንግዲህ ያለንም አነስተኛ ኢንዱስትሪ ጥሬ ዕቃው በሙሉ የሚመጣው የቴክስታይል ኢንዱስትሪ፣ የቆዳ ኢንዱስትሪ፣ የፓስታ፣ የማክሮኒ፣ የተለያየ አግሮ ፕሮሰሲንግ በሙሉ ምርቱ የሚመጣው ከግብርና ነው። በዚህ ምክንያት ግብርና መሰረት ስለሆነ ግብርና ማደግ አለበት። ግብርና ለማሳደግ ወሳኝ ስራ ምርምር ነው። በሳይንስ ያልታገዘ፣ በቴክኖሎጂ ያልታገዘ፣ በእውቀት ያልታገዘ ግብርና ሊያድግ አይችልም። ስለዚህ ግብርና ምርምር ለሀገራችን ግብርና እድገት ምሰሶ ነው፣ ወሳኝ ነው ብለን ነው የምንወስደው። ስለዚህ ግብርና ምርምር ለኢትዮጵያ ግብርና እድገት ወሳኝ ሚና የሚጫወት ዘርፍ ነው። በዚህ ምክንያት ነው እኔም በብዙ ዓመት ግብርና ውስጥ የቻልኩትን በመስራትም በመምራትም በአብዛኛው በምርምር በመምራትም ግብርና የተሳለጠ ሆኖ የኢትዮጵያን ግብርና እንዲያግዝ በቴክኖሎጂ፣ በመረጃ፣ በእውቀት ግብርናን አግዞ ግብርና የተሻለ እድገት እንዲያሳይ ለማድረግ ግብርና ምርምር ወሳኝ ሚና ስለሚጫወት ነው። በጣም ደስ ይላል። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን የዛሬ እንግዳዬ ዶክተር አበራ ደሬሳ ናቸው። ከሳቸው ጋር ነው ቆይታ ያደረኩ ያለሁት። እንግዲህ አብራችሁ እንድትቆዩ በማክበር ጋብዛችኋለሁ። በድጋሚ ግብርና ሲባል አሁን ብዙ ሰዎች እርሻ ብቻ ይመስላቸዋል። ማለት እርሻ የሚለው የሚገልጸው ይመስላቸዋል። እርሻ ግን አንድ ቁንጽል ዘርፍ ነች። የከብት እርባታ፣ የወተት ልማቱ፣ የደን የንብ እርባታው፣ የግብርና ቴክኖሎጂው፣ የዶሮ የቡና ልማት፣ የአግሮ ፕሮሰሲንግ ቀደም የገለጹት እነዚህ ሁሉ በግብርና ውስጥ ያሉ ናቸው። ስለዚህ ምን ይፈልጋል? ጥሩ አመራር ይፈልጋል። ጥሩ አመራር ከተገኘ ነው በዚህ ውስጥ የሚሰሩ ስራዎች ስኬታማ ምርምር አግኝተው የተጨበጠ ውጤት ሊያመጡ የሚችሉትና በዚህ ላይ እንደው ዝም ብለን ስናስብ የሊደሩ ሚና ምን ያህል ድረስ ሊሆን ይገባል የሚል ነገር አለ። በጣም ጥሩ ጥያቄ ነው። ለማንኛውም ሀገር፣ ለማንኛውም መስሪያ ቤት፣ ለማንኛውም ቤተሰብ አመራር ይጠይቃል። ጥሩ መሪ ይጠይቃል። ጥሩ ሊደርሺፕ ይጠይቃል። ሊደርሺፕ ማለት መሪ ያንን መስሪያ ቤት ያንን ሀገር ወዴት ማድረስ እንደሚፈልግ አውቆ ተገንዝቦ የሚሰራ ሰው ማለት ነው። ቡድን ማለት ነው። ስለዚህ ሊደርሺፕ ቪዥነሪ ሆኖ ቪዥን ያለው ተልእኮ ያለው ተልእኮውን መተግበር የሚችል ለተልእኮ ደግሞ ፕሮግራም ፕሮጀክቶችን አስቦ ቀርጾ ወደ ስራ እንዲገባ የሚያደርግ መሪ ማለት ነው። አመራር ለአንድ መስሪያ ቤት ወሳኝ ሚና የሚጫወት ነው። አመራር ትልቁ ነገር መስሪያ ቤቱን ማወቅ አለበት። መስሪያ ቤት ውስጥ ያሉ ሀብቶችን ማወቅ አለበት። መስሪያ ቤት ውስጥ ያሉ የሥራ ሂደቶችን ማወቅ አለበት። ያ መስሪያ ቤት ከአገሪቷ የልማት አቅጣጫ ጋር እንዴት እንደምናበብ ማወቅ አለበት። ይሄ ነው አመራር ማለት። ስለዚህ ወደ ግብርና ምርምር አመራር ብዙ ዓመት የሰራሁበት ስለሆነ ባመጣ ትልቁ የግብርና ምርምር አመራር አንደኛ ምርምር ምን እንደሆነ ማወቅ አለበት። ሁለተኛ የኢትዮጵያን ግብርና ፖሊሲና ስትራቴጂ ማወቅ አለበት። ለዛ ፖሊሲና ስትራቴጂ ግብርና ምርምር ምን ኮንትሪቢዩት ያደርጋል ብሎ ማወቅ አለበት። ያን ካወቀ ግብርና ምርምር ለኢትዮጵያ ግብርና ልማት ወሳኝ ሚና ነው ብሎ ካመነ ግብርናን ማደራጀት አለበት። ግብርና ምርምርን ማደራጀት አለበት። አንደኛ ግብርና ምርምር መጀመሪያ የሚያስፈልገው ሪሶርሶች ማወቅ አለበት። ትልቁ ሪሶርሱ የሳይል ነው። ግብርና ምርምር
እውቀት ይጠይቃል፣ ክህሎት ይጠይቃል፣ ትዕግስት ይጠይቃል፣ ስራ ይጠይቃል። ለዛ የሚመጥን የሰው ኃይል ማልማት፣ ማፍራት፣ ማቆየት አለበት። አንድ ትልቁ ስራዬ ነው። ቀጥሎ ግብርና ምርምር መሪ የግብርና ፖሊሲና ስትራቴጂ መቅረጽ መቻል አለበት። የኢትዮጵያን ግብርና ለማገዝ የሚችለው ቴክኖሎጂ ስለሆነ ቴክኖሎጂውን እንዴት ነው የማፈልቀው፣ መቼ ነው የሚያፈልቀው፣ ምን ቴክኖሎጂን የማፈልቀው የሚል የምርምር ስትራቴጂ ፕሮግራም ፕሮጀክቶቹ እንዲቀረጽ፣ እነዚህ ደግሞ አገሪቷ ያላት ውስን ሀብት ስለሆነ እነዚህ ፕሮግራሞችና ፕሮጀክቶች ቅደም ተከተል ማስቀመጥ አለበት። ለአገሪቷ ልማት ቶሎ አስተዋጽኦ ሊያደርጉ የሚችሉት የምርምር ዘርፎችን በመለየት ለነዛ በሰው ኃይል፣ በፋይናንስ፣ በፋሲሊቲ፣ በኢኩዊፕመንት ቅድሚያ በመስጠት መገንባት፣ ማደራጀት፣ መምራት መቻል አለበት። አመራሩ ትልቁ ሚናው የሚመራውን ድርጅት ካወቀ፣ የድርጅቱን ሀብት ካወቀ፣ የድርጅቱን ራዕይና ተልዕኮ ካወቀ ሰዎቹን ይሄን የሚሰሩ ሰዎችን መያዝ መቻል አለበት። ስለዚህ አመራሩ ምን መሆን አለበት? አንደኛ አሳታፊ አመራር መሆን አለበት። ሁሉን ምርምር ውስጥ ያሉትን አካላት በየደረጃው ማሳተፍ መቻል አለበት። እውቀታቸውን፣ ድምጻቸውን መስማት አለበት። የራሱንም ሐሳብ ለነሱ ማጋራት ማሳወቅ አለበት። ከነሱ መውሰድ አለበት። አንዱ አሳታፊነት ነው ሚናው። ሁለተኛው ዴሊጌት ማድረግ አለበት። አንድ ሰው መሪ የሚባለው እሱ የሰራ ሳይሆን ሰዎቹ እንዲሰሩ ካደረገ ነው መሪ የሚባለው። እሱ አንድ ሰው ነው። እሱ ስር 1000 ሰዎች አሉ። እሱ ብቻው ከሚሰራ 1000 ሰው እንዲሰራ ቢያደርግ ውጤት ይመጣል። ስለዚህ ዴሊጌሽን ወይም ደግሞ መወከል፣ ማመን፣ ኃላፊነት መስጠትና ስራ እንዲሰራ ዴሊጌት ማድረግ አለበት። ቀጥሎ ምን ማድረግ አለበት? ኮንሰልት ማድረግ አለበት። ሰራተኞቹን ማዳመጥ አለበት፣ መትማት አለበት፣ ቪዥኑን መግለጽ አለበት። ከነሱ መሰረት አብሮ ኢንተራክሽን መፍጠር አለበት። ፋይናሊ ፕሮግራሙን፣ ፕሮጀክቶቹንና ስራዎቹን ኮንትሮል፣ ኮች፣ ሞኒተር ማድረግ አለበት። የት ደረሰ፣ በታቀደው መሰረት የት ደረሰ፣ ምን ውጤት ተገኘ፣ ምን ችግር ገጠመ ብሎ በወቅቱ ኦን ታይም ኮች ኮንትሮል ማድረግ አለበት። እዛ ላይ ወይ አዋርድ ይሰጣል ወይ ይቀጣል። ይሄ ነው አመራር ማለት። ሂደቶቹን ተከትሎ የሚሰራውን ሰራተኛ አዋርድ በማድረግ የማይሰራ ሰራተኛ ደግሞ በተለያየ እርምጃ መውሰድ ድርጅቱን መምራት መቻል አለበት። የአመራር ሚና ትልቁ ነገር ድርጅቱን አውቆ ፕላን አድርጎ ኦርጋናይዝ አድርጎ ኢምፕሊሜንት አድርጎ ኮችና ኮንትሮል አድርጎ የታለመለት ዓላማ እንዲመታ ግቡን እንዲመታ ማድረግ መቻል አለበት ነው። ይሄ ደግሞ ለሁሉም መስሪያ ቤት የሚሰራ ነው። እኔ እንደው ዝም ብዬ ሳስብ እርሶ ምናልባት በግብርናው በትምህርቱም እንደገና በቆይታውም ብዙ ነገር ያዳበሩት ነገር አለ። ስለዚህ እርሶ ወደ አመራርነት ወደ ግብርና ምርምር አመራርነት ቢያመጡት ነገሩን ስለሚያውቁት በደም ማቀላጠፍ ይችላሉ። ነገር ግን አንዳንድ ጊዜ ያው እንደ መንግስት የፖለቲካ ተሿሚዎች ሊኖሩ ይችላሉ። ስለዚህ የፖለቲካ ተሿሚ ሆኖ ሲመጣ አንድ ተሿሚ ወይም ደግሞ አመራር ምን ነገሮችን ተከትሎ ከነገሩ ጋር ማናበብ አለበት የሚልስ ሐሳብ ቢነሳ ምን መልስ መስጠት ይቻላል? በጣም ጥሩ ጥያቄ ነው። ይሄ በእኛ ሀገር በጣም የተለመደ ነው። እኛ ሀገር ፖለቲካ ተሿሚዎች አሉ። ፖለቲካ ተሿሚዎች ደግሞ የመንግስትን ዓላማ የሚያስፈጽሙ የፓርቲን ዓላማ የሚያስፈጽሙ ሰዎች ናቸው። የመንግስት ዓላማም የፓርቲ ዓላማም ለነገሩ ከልማት ውጪ አይደለም። ልማትን ለማሳለጥ አገሪቷ የተረጋጋ ሰላም እንዲኖር በማድረግ በምግብ በተለያየ መንገድ እድገት እንዲመጣ በማድረግ የመንግስት ፍላጎት ነው። ያንን የሚያስፈጽምለትን መሪ ይፈልጋል የሚመራ። የፖለቲካ ዴሊጌት አድርጎ ያስቀምጣል። መጥፎ አይደለም፣ ይቻላል። የግድ አንድ መስሪያ ቤት መሪ የሚሆን
ስለዛ መስሪያ ቤት እርሻ ወይም ምርምር ወይም ሴቶች ወይም ወጣቶች ባለሙያ መኖር የለበትም። የሊደርሺፕ ኳሊቲ ካለው የአመራር ብቃት ካለው ያ ሰውዬ ሊመራ ይችላል። ይሄ እንዴት ይመጣል? አንድ አመራር አንድ መስሪያ ቤት መጥቶ መምራት ሲመደብ የዩኒቨርሲቲና የግብርና ምርምር ኃላፊ ሆኖ የመጣ አንድ ሰው ምናልባት ለግብርና አልተማረም፣ ኢኮኖሚክስ ሊሆን ይችላል ወይ ፖለቲካል ሳይንስ ሊሆን ይችላል። ነገር ግን ግብርና ለኢትዮጵያ ምን ሚና እንደሚጫወት ተገንዝቦ ማወቅ መቻል አለበት። የግብርና አስፈላጊነት አንብቦም ወይም ደግሞ ሰው ጠይቆም መረዳት መቻል አለበት። ያን ሳቅ ይቸገራል። ይሄ ማወቅ ደግሞ ለፖለቲካ ሰዎች ቀላል ነው። ምክንያቱም አገሪቷ የምትመራው በግብርና ከሆነ የኢኮኖሚ መሰረታችን ግብርና ነው ካል ከጠቅላይ ሚኒስትር ጀምሮ እስከ ታች ያለው አመራር ይሄ ማወቅ መቻል አለበት። ይሄን አውቆ ከመጣ ሌላው ስራ ምንድነው? ባለሙያዎቹን በየቦታቸው መመደብ፣ አማካሪዎቹን መመደብ፣ አማካሪዎቹ እሱን እንዲያግዙ በሙያ በልምድ የሰለጠነ የቆየ ልምድ ያካበተ ሰው አድቫይዘር አድርጎ መምሪያ ኃላፊ አድርጎ ዳይሬክተር አድርጎ በየቦታ ከመደበ በሙያቸው አመራሩ ከነዚህ ሰዎች በመማርም እነሱንም ዴሊጌት በማድረግም መስሪያ ቤቱን ሊመራ ይችላል። ብዙ ጊዜ አይፈጅበትም፣ ይማራል ስለ መስሪያ ቤቱ። ስለዚህ አንድ አመራር አንድ መስሪያ ቤት ሲመጣ መጀመሪያ ማወቅ ያለበት የመስሪያ ቤቱን ሀብቶች፣ የሰው ኃይል፣ የፋይናንስ፣ የኢኩዊፕመንቶች፣ ፋሲሊቲዎችን ያለውን ግንኙነቶችን ከሌሎች መስሪያ ቤቶች ጋር ምን ግንኙነት አለ፣ ምንድነው ዲሊቨር ማድረግ የሚችለው፣ ምን አይነት ቴክኖሎጂ ነው የሚያወጣው፣ ያ ቴክኖሎጂ ደግሞ ለማን ለአገሪቷ ምንድነው ኮንትሪቢዩት የሚያደርገው የሚል ሌትና ቀን አንብቦ መረዳት መቻል አለበት። ያን ካወቀ በኋላ ከስር የመደባቸው ሰዎች የሚያቀርቡለትን ሪፖርት ላይ መሰረት አድርጎ ለአገሪቷ የግብርና ፖሊሲ ኮንትሪቢዩት ሊያደርጉ የሚችሉ የምርምር ውጤቶች የተሰሩ አይደሉም የሚል ግምገማ አካሂዶ አድቫይዘሮችን ተጠቅሞ መምራት መቻል ይችላል። ይሄን እንደዚህ አድርጉ፣ ይሄን እንደዚህ አስተካክሉ፣ ይሄን እንደዚህ አድርጉ፣ ይሄን አስተካክሉ ብሎ ወደ ታለመለት ዓላማ ወደ አገሪቷ የልማት አቅጣጫ ምርምሩ መምራት እንደሚችል ምንም የሚቸገር አይደለም። ዋናው ነገር ቀና ሆኖ ፖዚቲቭ ቲንከር ሆኖ ሰውን ከተጠቀመ፣ ሰውን ካሰራ፣ ሰውን ካመነ፣ በሰዎች ላይ ዲፔንድ ከሆነ ራሱን ደግሞ በየጊዜ በማንበብ ካበቃ ከሰዎችም ከተማረ በደንብ ሊመራ ይችላል ምን እምነት አለኝ። እንደው ረጅም ዘመን ከማገልገሎት አንፃር እንግዲህ የግብርና ሳይንስ ነው፣ ሳይንሱን መከተል ግድ ይላል። ነገር ግን የተለያዩ ርዕዮተ ዓለሞችን ተከትለናል እንደ ሀገር። እርሶ ደግሞ በነበሩበት በስራውት ላይ ያሉ እንግዲህ መንግስታት ተለዋውጠዋል ኢትዮጵያ ውስጥ። የደርግ መንግስት ከዛ በላይ ኢህአዴግ አሁንም እንደዚህ ያለ ተለዋውጧል። ስለዚህ ያ መለዋወጡ ምንድነው? በተለያዩ ሊደርሺፕ ወይም ደግሞ የአመራር ኃላፊነት ያሉ ሰዎች ይመጣሉ። ሳይንሱ እንዳለ ሆኖ ምንድን ነበረ በዛን ወቅት አንድ የሚያጋጥሙ መንገጫገጮች ወይም ደግሞ እንደዚህ አይነት ነገር ሲኖሩስ ምንድነው ቅድመ ሁኔታዎችን ተከትሎ መሄድ የሚያስፈልገው? አሁን መሬት ላራሹ የሚል ደርግ ሲመጣ ነበረ። ስለዚህ መሬትን ለሚያርሰው ለገበሬው መሰጠት አለበት። ስለዚህ ኦቨር የተያዙ መሬቶችን ማከፋፈል ለህብረተሰቡ አለብን የሚል አስተሳሰብ ነው። ስለዚህ ያንንም ማስተዳደር ያስፈልጋል። ስለዚህ ልክ እንደዛው የነገሮች መለዋወጥ የርዕዮቶች መለዋወጥ እንደዚህ ያመራሩነት እንትንን ቶሎ ዳይናሚዝም አይፈልግም ወይ መለዋወጥ አብሮ አይፈልግም ወይ የሚል ነገርስ ቢነሳ ምናልባት ግልጽ ከሆነ ጥያቄ። ትክክል ነው። በአንድ ቦታ የሚቆይ ነገር የለም። ሁሉም ተለዋዋጭ ነው። ተለዋዋጭነቱ ደግሞ ኢዲጌቲቭ ሊሆን ይችላል፣ ኢዲጌት መገታት ሊሆን ይችላል። ግን ሞሽን ላይ ነው ኢዲጌት ላይ ነው አለው ብለን ወስዳለን። መንግስታት ይቀየራሉ ሁልጊዜ፣ ህዝቡ ያው ነው። ፓርቲ ይቀየራል፣ ህዝቡ ያው ነው። እኔ ቢሆን እኔ እዚህ ውስጥ አልፌያለሁ። ከኃይለ ሥላሴ ጊዜ ጀምሮ ደርግንም ኢህአዴግንም ያሁንም መንግስት ውስጥ የሰራ ነው ያለው አይቻለሁ።
ሁሉን መንግስታት ካየን ለልማት ነው ሁልጊዜ የሚያስቡት አገር ለማጥፋት የመጣ መንግስት አልነበረም እስካሁን አገር ለማልማት ነው ሐሳባቸው አላማቸው ምናልባት የሚሄዱበት መንገድ የተለያየ ርዕዮተ ዓለም ተከትሎ ሊሆን ይችላል የንጉሱ ጊዜ የካፒታሊዝም ርዕዮተ ዓለም ተከትሎ ነበር ከዛ ደርግ ሲመጣ የተሻለ ቶሎ እድገት ይመጣል ብሎ የሶሻሊዝም ርዕዮተ ዓለም ተከትሏል ከዛ ደግሞ ኢህአዴግ ሲመጣ ደግሞ አብዮታዊ ዲሞክራሲ ሁለቱንም አጣምሮ የምስራቁንም የምዕራቡን አጣምሮ መሄድ የፈለገበት ሁኔታ አለ ያውኑ መንግስት ደግሞ ርዕዮተ ዓለሙ በደንብ ግልጽ ባይሆንም ልማት ላይ ፎከስ አድርገን አገራችንን እናሳድጋለን በመደመር ሁላችንን በአንድ ሐሳብ በአንድ አስተሳሰብ በአንድ ዳይሬክሽን አገራችንን ልዩነቶቻችንን ትተን በአንድ ሆነን አገር እንመራለን የሚል ፖሊሲ ይዟል ይሄ ሁሉ የመንግስታት ፍላጎት ነው መጥፎ ነው ብለን መናገር አንችልም እንደየመንግስታቱ የሚመራ የሚለካ ነው የመንግስት አስፈጻሚ አካላት ግን እኔ እዚህ ስለነበርኩ እንዳጋጣሚ ሆኖ ከነዚህ መንግስታት የማንኛውም ፓርቲ አባል ነበርኩ ነገር ግን የመንግስትን ፖሊሲና ስትራቴጂ ደግፋለሁ ኢምፕሊመንት አደርጋለሁ ግዴታዬ ነው ፓርቲ ደግሞ ያ መንግስት አሸንፎ የመጣ መንግስት የራሱ ፓርቲ ያቋቁማል ያ ፓርቲ ደግሞ ፖሊሲና ስትራቴጂ ያወጣል አስፈጻሚ መስሪያ ቤቶች ይሄን መተግበር ግዴታ አለባቸው ስለዚህ ይሄን ስተገብር ነበርኩ ይሄን ነው ሲሰራ ይሄ ትክክል ነው አንዳንድ ምናልባት ሳናቅም አውቀን በፕሮፌሽናል አካባቢ ምናልባት አሁን እንኳን በጣም የተማርን እየተረዳን መተናል ከደርግ ጊዜ ጀምሮ ትንሽ የፕሮፌሽናል ቪው ምንድነው የመንግስት ፖሊሲና ስትራቴጂ አይመለከተንም መንግስት የራሱ ፍላጎት ለማሟላት የሚያወጣ ፖሊሲና ስትራቴጂ ነው እንጂ ህዝቡን ያማከለ ህዝቡን መሰረት ያደረገ አይደለም የሚል ብዥታዎች ነበሩ በኢህአዴግ ጊዜም ነበር ይሄ ታስታውሱ እንደሆነ የገጠር ልማትና ስትራቴጂ ወጥቶ ሁሉም ተመራማሪዎችም የዩኒቨርሲቲ ባረ ፕሮፌሽናል በሙሉ እንዲዋዩበት እና ይሄ የሚቃወሙ ሰዎች ነበሩ የመንግስት ሰራተኛ ሆኖም ይሄ ፖሊሲ እኛ አይመለከተንም የሚሉ አስተሳሰቦች ነበሩ ግን ይሄ ተሳሳተ ነው እኔ አመራር ላይ ሆኜ ለማስተማር ሞክሬያለሁ ይሄ መንግስታት አሸንፎ ሲመጡ የራሳቸውን ፖሊሲና ስትራቴጂ አገሪቷን ለማሻገር ያሰቡትን ሐሳብ ይዞ ይመጣሉ ያ ሐሳብ ደግሞ ለህዝቡ ይሰጣሉ ህዝቡ ደግሞ ወስዶ መተግበር ግዴታችን ነው ምናልባት የማይሰራ ከሆነ ጥናት ላይ ተመሰረተ ጥናት አካሄደን ይሄ ፖሊሲ በዚህ ምክንያት አይሰራም ብለን የፖሊሲ ማሻሻያ ሐሳብ ለመንግስት ማቅረብ ይቻላል ከተቀበለ ይሰየው ካልተቀበለ ግን የተሳሳተን ቢሆን የሰራን የተገበርን እንቆይና አንድ ቀን ይቀየር ይሆናል አሁን ባለን ሁኔታ የመንግስት ፖሊሲና ስትራቴጂ ስራ ላይ ማዋል ግዴታችን ነው የሚል ኮንሰንሰስ ላይ ደርሰን ያን ፖሊሲ ስራ ላይ አውለን እየሰራን ነበር ስለዚህ በተለይ መንግስትና ህዝብ መናበብ መቻል አለበት መንግስት የሚያወጣቸውን ፖሊሲና ስትራቴጂዎች የልማት አቅጣጫዎቹ ህዝቡን ያሳተፈ የህዝቡን መሰረታዊ ችግር ሊመልስ የሚችል ህዝቡ አምኖ ተቀብሎ ስራ ላይ ሊያውል የሚችል መሆን አለበት ህዝብ ስንል እንግዲህ ሁሉ በአንድ ጊዜ ይሄን ተቀብሎ አምኖ ስራ ላይ ያውል ሳይሆን የሚመለከታቸው አካላቶችን በማሳተፍ በተቻለ መጠን ምሁራኖችን እንግዲህ ብዙ ጊዜ የምሁራን ትርጉም እዚህ ሀገር እኔ አልስማማ ብዙ ጊዜ ፓርቲዎቹ ይሄን ሀገር ያጠፉት የተማሩ ናቸው ይሄን ሀገር ያጠፉት ሊቃን ናቸው ይሄን ሀገር እንደዚህ ያደርጉ ምን ወሬ ሰማለ በየጊዜው በጣም የተሳሳተ ነው እንደዚህ ካሉት ውድ ቤት መዝጋት ያስፈልጋል ዩኒቨርሲቲ መዝጋት ያስፈልጋል ሊቃንና የተማሪ ሀገር አጠፋ ምናልባት የርዕዮተ ዓለም ልዩነት ሊሆን ይችላል
የአመለካከት ልዩነት ሊሆነው ይችላል እንጂ የተማረ ሰው ነው ለማህበረሰቡ የሚጮው የተማረ ሰው ነው ለዛ አካባቢ ይሄ ይጎላል ይሄ ያስፈልጋል ብሎ መናገር የሚችል የተማረ ባይሆንማ መላው የኢትዮጵያ ህዝብ ትምህርት ቤት ያልገባ ያልተማረ ብዙ አለ አካባቢ ያለው ልማት የሚያስፈልገው የትምህርት ፖሊሲ የሚያስፈልገው የኢንዱስትሪ ፖሊሲ ያ ትምህርት ቤት ገብቶ ያልተማረ ህዝብ ብዙ ኮንትሪቢዩት ሊያደርግልን አይችልም ለዚህ ነው ልጆቹን ያስተማረ ተማሩልን ብሎ ህዝቡና ያ የተማረ ነው መልሶ ህዝቡ መርዳት ያለበት ያንን የህዝቡን የተማረን ዙ ወስደን ፖሊሱን በዛ መልክ አሻሽለን ህዝቡን አስተምረን ፖሊሱ የህዝብ እንዲሆን ማድረግ በጣም ወሳኝ ነው ይሄ ነው መሆን ያለበት መንግስታት በተቀያየሩ ጊዜ ያ ፖሊሲ ይቀየራል አንዳንዴ እንደውም ከዜሮ መጀመር ይሆናል የሚባል ነገርም አለ እሱ እኔ አልቀበለውም እሱ የተሳሳተ ያመለካከት ነው እሱ ጥረት የተደረገበት ሁኔታ እንዳለ ይኖራል ነገር ግን እድገት ሲባል ማንንም መንግስት መጥቶ ከዜሮ የጀመረ መንግስት የለም ኃይለ ሥላሴም ሰርተዋል መንገድ ሰርተዋል ዩኒቨርሲቲ አቋቁመዋል ትንሽም ትሁን ሃይ ስኩል አቋቁመዋል ኤሌመንተሪዎች አሉ መሰረተ ልማቶች አሉ ዜሮ አለም ጫካ ውስጥ አለ ያለ ነው እዛ ላይ ነው ኢህአዴግም ደርግም የጀመረው ኢህአዴግም በዛ ላይ ነው የጀመረው ይሄ መንግስትም በዛ ላይ ነው የጀመረው ስለዚህ አንዱ በአንዱ ላይ ለዚህ ነው መደመር የሚል አሁን የዚህ መንግስት አንዱ ተቀባይነት ይኖራል በማስበው ተደምረን ያለውን በማሻሻል እዛ ላይ በመገንባት ወደፊት እንሄዳለን የሚለውን ያስከዳል በሐሳብ የመደመር አለ በሀብት የመደመር አለ በፖሊሲ የመደመር አለ በስትራቴጂ የመደመር አለ በአመለካከት የመደመር አለ ልዩነቱ እንዳለ ሆኖ ነው ልዩነቱ በሙሉ ማጥፋት አይቻልም እውነት በሚያስማሙ ጉዳዮች ላይ አንድ ላይ ሆነን እንሰራለን ነው እንጂ የኔና አንተ ሐሳብ ምን ጊዜ አንድ ማድረግ አይቻልም ስለዚህ በመንግስታት ጊዜ የፖሊሲ ለውጦች ይኖራሉ ነገር ግን እኔ ሁሉ ጊዜ ማስበው ያ ፖሊሲ ለጥሩ ነገር ነው የሚቀርጹት ምናልባት ኢምፕሊሜንቴሽን ላይ አሁን መጣበታለሁ ያለፈው የኢህአዴግ የገጠር ልማት ፖሊሲ እጅግ በጣም ጥሩ ፖሊሲ ነው በጣም ብዙ ስራ ላይ ሊቆይ የሚችል ፖሊሲ ነው ይሄ መንግስት ለማሻሻል ሞክሯል ጥሩ ነው ማሻሻል የቻለው ግን ያን ጊዜ ጋፕ ስናወራ የነበረው አንደኛ ክፍተቱን ነው ያው ክፍተቱን ነው የጨመረው የመንግስት ክፍተቱ ምንድነው የገጠር ልማት ፋይናንስ የለም ገበሬዎቹ ፋይናንስ አገኙ አሁን ጨመረ በትራክተር ማስገባት አይችሉም ከውጭ ዱቲ ፍሪ ገበሬ ያስገባ ባለሀብቱ ያስገባል ገበሬ ያስገባ ይሄን ጨመሩ ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን የዛሬ ፕሮግራሜ እንግዳ ዶክተር አበራ ደሬሳ ናቸው ከሳቸው ጋር ነው ቆይታ ያደረግን ያለ ነው እንግዲህ የዛሬውን ፕሮግራማችንን በዚህ እናጠቃልልና ሳምንት በሌላ ደሞ በመናነሳቸው ሐሳቦች ተመልሰን እንገናኛለን